የነሸኔ ከዛ ኋላ ደግሞ ምዕራባውያን እጅ ያለበት አጀንዳ የሰው መብት የሚነካ ውሳኔ ተወስኖ ከሆነ እኛ ነን የምንፈታው። ሰው ያደራጃችሁ አትላኩ። እንደዛ የምታረጉ ረዳ ልጆች አቁሙ። ሰው ያደራጃችሁ የኛ ነው ብላችሁ እዛ ብላችሁ ጠይቁ፣ እዚህ ብላችሁ ጠይቁ በሚል አይፈታም። በአሁኑ ሰዓት በአርሲና በሌሎች ክልሎች ቁጣን ያዘለ ሰላማዊ ሰልፍ መደረግ ጀመረ። በዚያም ኦርቶዶክሳውያን ወጣቶች ያስተላለፉትን መልእክት ብዙዎችንም በእንባ አራጭቷል። ይህንም ተከትሎ የአዲስ አበባ ከንቲባ የሆኑት ክብርት አዳነች አቤቤ የኦሮሚያ ክልል ፕሬዝዳንት የሆኑት ሽመልስ አብዲሳን ወቀሱ። ከሰሞኑ በአርሲ ኦርቶዶክሳውያን ላይ ያነጣጠረ ጥቃት መፈጸሙን ተከትሎ ከአርሲ አስመጥታ በዝግ ያነጋገረቻቸውን የዞን አመራሮችና የሀገር ሽማግሌዎች መካከል የተደረገውን ውይይት አስደምጣቸዋለሁ። በዚያም ከንቲባዋ ለአርሲ ህዝብ መልእክት አስተላልፏል። በዙሪያም መረጃዎችን እንለውጣለን። የነሸኔ ከዛ ኋላ ደግሞ ምዕራባውያን እጅ ያለበት አጀንዳ ነው። አግባብ የሰው መብት የሚነካ ውሳኔ ተወስኖ ከሆነ እኛ ነን የምንፈታው። ሰው ያደራጃችሁ አትላኩ። እንደዛ የምታረጉ አቁሙ። ከተጣጣቀው አንተ ከተጣጣቀው መሳሪያ የክርስቶስ መስቀል ይበልጣልና እምነታችን የደም ስራችን ናት። እኛ የሞትን እንጠብቃታለን። የደም ስራችን ነው ወገኖች። ይህንን የጀግና ኦርቶዶክሲያንን ሲቃ የተናነቀው ድምፅ ሰማ እንባዬ ካይኔ መፍሰስ ጀመረ። ቤተክርስቲያን በዕለተ ዓርብ ላይ ትገኛለች። በዕለተ ዓርብ ጌታችን ሲሰቀል አብሮት የነበሩት ሐዋርያት ሁሉ ሸሹ። ከእጁ የበሉና የጠጡ ብሎም ከደዌያቸው የተፈወሱ እንዲሁም በርካታ ትምህርትን የተማሩትን ሙሉ ተገልብጠው ከህዝቡ ጋር ይሰቀል በማለት ይጮሁ ነበር። ዛሬም ቤተክርስቲያንን የገጠማት የሆነው ዛሬ ኦርቶዶክሲያን ማተብ ስላሰሩ ብቻ እንደ በግፍ ይሸልታሉ። በዚህም ዙሪያ የሚያምኑ የመንጋው ጠባቂዎች ጥቃቱን ይከላከላሉ፣ ልጆቻቸውንም ከእንደዚህ አይነት በደል ይጠብቃሉ ተብሎ ሲታሰብ ገሚሱ በመሸሽ ገሚሱ ደግሞ ዝምታን በመምረጥ አንዳንዶቹ ደግሞ ለቤተ ክርስቲያን እንደተመቸ ጊዜ የለም በማለት የካሪነት መንፈሳቸውን ያራግፋሉ። ብዙዎቻችሁ እንደምታውቁት አርሲ አኬልዳማ የደም ምድር ሆናለች። የኦርቶዶክሳውያን ውድ ነፍስ የረከሰበት እንደ ዶሮ እንኳን የማይቆጠርበት ስቃያቸው ጮታቸው የማይሰማበት ከሆነ ውሎ አድሯል። በዚህም ሳቢያ በርካታ ወንድሞቻችን እንደ ቅጠል እየረገፉ ሲሆን ለቤተ ክርስቲያን ብሎም ከአባቶች ጋር በቅርበት የሚሰሩት የአዲስ አበባ ከንቲባ ሆነችው ክብርት አዳነች አቤቤም በግልጽ የኦሮሚያው መንግስት ሽመልስ አብዲሳ ላይ ከባድ የተባሉ ትችቶችን ሰንዝረዋል። በንግግራቸውም በኦሮሚያ ክልል የሰዎች ሰማይ መብት በተለያየ እምነት ላይ ያነጣጠረ ጥቃቶች እየተፈጸመ እጅን አጣጥፎ መቀመጥ ከጉዳዩ ጋር ተባባሪነት ያለው ይመስላል ሲሉ መናገር በትላንትናው ዕለትም የአርሲ ታላላቅ አባቶች፣ የአገር ሽማግሌዎች እንዲሁም የዞንና የወረዳ አመራሮችን አነጋግረዋል። በስብሰባው ላይም አርሲ በቀደመው ጊዜ በፍቅር በመቻቻል የሚኖርባት ሌሎችም ክልሎች ተምሳሌ የሆነች ሀገር ናት። ዛሬ ላይ ግን ንጹሃን የሃይማኖት አባቶች፣ ህፃናትና ሴቶች በግፍ ህይወታቸው የሚቀጠፍበት ቀጠና ሆናለች። ይህንን እያደራጃችሁ ስምሪት በመስጠት በህዝብ መካከል ጠብ የምታስነሱ የወረዳና ዞን አመራሮች ብታርፉ ይሻላችኋል። ከዚህ በኋላ ትዕግስታችንም አልቋል። ያልታጠቁ ለሀገር ሰላም ዘወትር ጠዋት ማታ የሚያለቅሱ አባቶች ላይ እንዴት ቻላችሁበት? ከዚህ በኋላ እርምጃ እንወስዳለን። የሀገሬው ታላላቅ አባቶች በጉዳዩ ላይ ያበክራችሁ ስሩበት ስትል ውይይቷን ቋጭታለች። ከንቲባ አዳነች አቤቤ እናመሰግናለን። የኦሮሚያ ክልል ፕሬዝዳንት፣ የአርሲ ወረዳ አስተዳዳሪዎች እንዲሁም የአክራሪው የጂሃዲስቶች ቡድን በቅርቡላችሁም የዘራችሁትን ማጨዳችሁ አይቀሬ ነው። የንጹሃን ደምም ይፋረዳችኋል። ዝምታው ለምነው እጆቼን ዘርግቼ እንባዬን ሳፈሰው እጆቼን ዘርግቼ እንባዬን ሳፈሰው ዝምታ ዝምታ ዝምታ